ፓስተሮቻቸው እየተናገሩ ነው። መሰበር አለበት፣ መጥፋት አለበት። ሰው ሲመጣ በሙሉ እዛ ነው የሚሄደው። አሁን ወደ አላላ ኬላ ምናምን መምጣት አለበት እያሉ ነው። እንደውም አንድ ፓስተር አለ፣ ቴክኒሽያን ካለ እስቲ አምጣው። የሰሜኖች የተዘጋጀላችሁን ማየት መቻል አለባችሁ። እኛ እዚህ ያሉት ኦርቶዶክሳውያን ተኝቷል። እንስማው፣ ስሙት። ይሄንን ስታዩት ራሱ ወዘነው ምርጥ ሴቶች ዞሮ ነው በእውነት ተመልከቱት። አሁን ይህንን ፊት ዘበነ ላይ አታዩትም፣ በእውነት አታዩትም። ጳውሎስ መልካ ስላሴ ላይ አታዩትም። ይሄ ወንጌል የሚባለው ይሄ ነው። እዛ ቤት ወንጌል አልተሰበከም የሚባለው ይሄ ነው። ይህ ይቀጥል፣ አሰማኝ። ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር? ኧረ እየተዋወቅን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣ። ደግሞ አምናለሁ ጊዜው ደርሷል። አሁን ጊዜው ደርሷል። አሁን ደም ሲጠጣ የነበረ የለመደ መንፈስ ይገለበጣል። በኢየሱስ ይገለበጣል። በሉስቲ ይገለበጣል። በሉስቲ አንድ ልጅ መጣ ሰሞኑን ቢሮና ሁለተኛ ቸርች አልሄድም ብያት ባለቤቴን ነፍሴን ስላስጨነቀ የጻድቅ መሰብሰቢያ እኮ አይደለም ቸርች አልኩት። በድሎ የእግዚአብሔር አቅም ስለሚሰጠው ነው ቸርች የሚመጣው። በዛ ነገር ላይ አቅም ሰጥቶት እግዚአብሔር የበላይ ሊያደርገው ነው እዚህ የሚጠራው ሰው። እኔማ ደስ ብሎኝ ነበር ቸርቹ አለ። ለምን ስለው በህይወቴ ያልተኛውበት ቦታ እዚህ ነው አለ። ጥግ ጋ ሄጄ እንቅልፍ ይወስደኛል አለ። ይኸውላችሁ አጋንንት የሰዎችን ህይወት አታክ ሊያደርግ ሲፈልግ አንዳንድ ጊዜ እኮ እኔ ምን አይነት ካልኩሌሽን እንደሆነ እግዚአብሔር ይቅር ይበለን በእውነት። እኛ ሀገር ትልቅ ሌሎች አፍሪካ ሀገር እንዳሉት በጣም ሜጋ ቸርች የማይሆንበት ምክንያት አስተሳሰቡ አንዱ ይሄ ነው። በጣም ህዝብ ከበዛ እነዚህ እኮ ህዝብ የሚጠራ መንፈስ ምንድን ነው? ህዝብ የሚጠራ መንፈስ ህዝብ እየተፈወሰ የትኛው አጋንንት አዝኖልህ ነው የሚፈውስ? አጋንንት ሰውን ሲባረክ ባረከም ብላችሁ ምትር ወይ ሰላሙን ሰርቆታል ወይ ቤተሰቡን ሳክሪፋይስ አስደርጎታል። ምንም ሳታረግ የሚባረክ ጌታ ኢየሱስ ብቻ ነው። እስቲ አሜን በሉ። ከየትኛውም አፍሪካ ሀገር በላይ የኢትዮጵያ መናፍስቶች ክፉ ናቸው። መንፈስ ዓለም ላይ አይኖቻቸው ቢከፈቱ ያው ጌታ ፊት ነው ማውራው። ጌታ አለ አይደለ? ለምሳሌ መግቢያ ፖርታሎች አሉ አይደለ? መንፈሳዊ ዓለም ላይ የእግዚአብሔርን ኤንጅሎች አክሰስ የምታደርጉት ፖርታል ማለት ለምሳሌ ከመጽሐፍ ቅዱስ ላይ ያዕቆብ ድንጋይ ተንተርሶ መላእክት ሲወጡና ሲወርዱ አያደል? ባይ ዲፎልት ስለተኛ አይደለም ያገኘው። ከዚህ በፊት አስተምሬያቸዋለሁ። አባቱ አብርሃም እዛው ቦታ ላይ ቤተል ላይ ለተገለጠለት አምላክ መሰዊያን አድርጎ እግዚአብሔርን አክብሮ ይሄዳል። ስለዚህ እዛ ጋር የኢንካውንተር ቦታ ስለሆነ ነው ቤተል ጋር ሄዶ ያዕቆብ ያንን መልአክ ያየው። ስለዚህ ፖርታል ነው ማለት ነው መግቢያ። the same thing የዲመኒክ ፖርታል እኛ ሀገር አለ። ምንድነው የሚያወራው? እየሰማችሁ አለ። ጥያቄ ልጠይቃችሁ። ትልልቅ ሙቪ ላይ የሚሰሩ ሰዎች፣ ዘፋኞች ምናምን የኛ ሀገር ሰው እኮ እግዚአብሔር ይገስጻችሁ ስለ ጌታ ሲነገር ጌታን የሚናገረውን ሰው አደባባይ ወጥቶ የሚሰድብ መናፍስት ነን እኛ ነፍሳችንን ሸጠናል የሚሉትን እነ ቢዮንሴን ታቦት አውጥቶ የሚቀበል ታቦት አውጥቶ አይደል እንዴ ተቀበላል? እውነታ ያዘው። ልብ በሉ። ቢዮንሴን ቤተክርስቲያኒቷ አልተቀበለቻትም። ተቀጸል ጽጌ ነው። ኢትዮጵያ መታ ነበር። በዓል ነው። በዓሉ ላይ መጣች። እንደ ማንኛውም ጎብኚ መጣች። የወጣም ታቦት የለም። ቦታውም ቅድስት ሥላሴ 4 ኪሎ ካቴድራል። ቢዮንሴ መጣች አልመጣች፣ ማን መጣ አልመጣ፣ በዓሉ በየዓመቱ ሁልጊዜ የሚደረግ በዓል ነው። መስከረም 10 የሚደረግ በዓል ነው። አያችሁ፣ ልክ ቤተ ክርስቲያን ቢዮንሴ የምትባል ያልተጠመቀች እምነቷም አይታወቅ፣ ነገር ግን እዛ በመጣች ጊዜ እንግዳና ተቀመጠች። ዞር በይ ውጪ አንቺ ይላታል እንዴ? እነሱ የማንንም እያግበሰበሱ እንሰማቸዋለን። ዛሬ ወንድ ለወንድ ግንኙነት የት ቤተ ክርስቲያን ውስጥ እየተደረገ እንደሆነ እንሰማለን፣ እናያለን። ይሄ ነው እንግዲህ አስተማሪ ተብሎ የሚመጣው። እና ቢዮንሴ የመጣችው ልታድስ ነው። ስለዚህ ሰዎች ላሊበላ የሚሄዱት፣ አክሱም የሚሄዱት፣ ደብረ ዳሞ የሚሄዱት፣ ጎንደር የሚሄዱት፣ ባህር ዳር ጣና ሐይቅ የሚሄዱት፣ ምን የሚሄዱት ቱሪስቶቹ የሚመጡት ቤዛ ኩሉን ያን ወረብ ሊያዩ የሚመጡት ያንን የጥልቁን መንፈስ ሊያድሱ ነው። እንሰብረዋለን አለ። በቃ ሰብረነዋል። እውነት ነው።
አክሱም ጽዮን ተሰብራለች። አሁን በእነሱ አባባል ተሰብሯል። ብዙ ሰዎች ገለዋል፣ አስገድለዋል። በትግራይ ያሉ ገዳማት ተገለዋል። ማህበረ ደዌ ላይ ምዕመናን ምናምን ገለዋል፣ ጨፍጭፈዋል። አሁን ዛሬ በአማራ እየጨፈጨፉ ነው። በጎጃም እየተጨፈጨፈ ነው። የጎጃም መሪዎቹ የፋኖ መሪዎቹ ራሳቸው ፕሮቴስታንት ናቸው፣ ፓስተሮች ናቸው። እነ ፓስተር ተሰማ እነ ፓስተር ዳዊት ቅባታሙ እነ አስረስ ማሬ የሚጨፈጨፈው ጎጃም ውስጥ ያለው ኦርቶዶክሳዊ ራሱ በሌላ እምነት ተከታዮች አው እየጨፈጨፉት ነው፣ እየሰበሩት ነው፣ እያደህዩት ነው። ትግራይም የሚበላው አጥቷል፣ አማራም የሚበላው አጥቷል። መሪዎቹ ታርጌት አላቸው፣ መሪዎቹ ዓላማ አላቸው፣ መሪዎቹ ሂሳብ አላቸው። ይሄን ሊገባው አልቻለም ህዝቡ። ተራ በተራ ትደቃታለህ። ትግሬ ህወሓትን ለማዳን ደብረ ጽዮንን ለማዳን ነው እንጂ ማንነቱን፣ ባህሉን፣ ካልቸሩን፣ ሃይማኖቱን ለማዳን አይደለም። አሁን እንደ ትግሬ ለብልጽግና አቃቃሪ የለም፣ ለገዳዩ አቃቃሪ የለም። አማራም እንደዛው ግን እየጠፋ ነው። ተራ በተራ እየተገደለ ነው። ተራ በተራ እየጠፋ ነው። ድራሽ አባቱን እያጠፉት። ፓስተሮቻቸው የሚሰብኩት ይህንን በአደባባይ ይሄ ወንጀለኛ ንግግር አይደለም፣ አያስቀጣም። የተሰጣቸው ሚሽን ስለሆነ ማለት ነው። ሃይማኖተኞች ይበጠበጣሉ ብያለሁ፣ ይበጠበጣሉ የሚለው